B. Actors. አንዳንድ ሰዎች ስኬትን በአንድ ቀን አያገኙትም። እነሱ በህልም፣ በትጋትና በጭንቀት ይገነባሉ። ዛሬ የምንነጋገረው ስለ አንዲት ድንቅ ሴት ነው። በጥቁር ፍቅር ተከታታይ የቱርክ ድራማ ላይ የምናውቃት ኤሊፍ ዴኒዘር በትክክለኛ ስሟ ቱባ ቡይኩስቱም ትባላለች። ቱባ እንደ አውሮፓውያን አቆጣጠር በ1982 ዓ.ም ጁላይ 5 ቀን ተወለደች። በቱርክ ውስጥ ከተለመዱ ህፃናት አንዷ ነበረች። ነገር ግን በውስጥ ያለው ህልም ትልቅ ነበር። በልጅነቷ ዝምተኛ ስትሆን ነገር ግን በሀሳብ ዓለም የምትኖር፣ ስዕል፣ ዲዛይን እና ተፈጥሮን የምትወድ፣ ይህ ፍቅር ስላላት ወደ ትልቅ ውሳኔ አመጣት። በኮስቱም ኤንድ ዲዛይን እንደ አውሮፓውያን አቆጣጠር በ2004 ዓ.ም ላይ ግራጁዌት አደረገች። ነገር ግን ህይወት ሁልጊዜ እኛ እንደምንጠብቀው አይሆንም። ቱባ ዲዛይነር ለመሆን ትፈልግ ነበር፣ ግን እድል በሌላ አቅጣጫ መራት። አንድ ቀን ካሜራ ፊት ቆመች። ያ ቀን ህይወቷን ሙሉ በሙሉ ቀየረው። እሷ በቴሌቪዥን ተከታታይ ድራማ ተገኘች እና በፍጥነት የሰዎችን ልብ አሸነፈች። ትዕግስት፣ ውበት እና እውነተኛ እርምጃ፣ ይሄ ነበር የቱባ ልዩነት። ከዛ በኋላ በብዙ ታዋቂ ስራዎች ተገኘች። የእሷ ስራ ከቱርክ ውጭ እንኳን ተወዳጅ ሆነ። በዚህም በ2014 ዓ.ም እንደ አውሮፓውያን አቆጣጠር ለ42ኛ ጊዜ የተዘጋጀውን ኢንተርናሽናል ኤሚ አዋርድ ባለቤት ሆነች። በ2011 ዓ.ም ቱባ ከተዋናይ ኦኑር ሳይላክ ጋር ተጋብታለች። በፍቅር፣ በህልም፣ በተስፋ። በፈረንሳይ ፓሪስ የተካሄደው ጋብቻ እንደ ፊልም ታሪክ ነበር። ከአንድ ዓመት በኋላ እሷ እናት ሆነች። መንታ ልጆችን ወለደች። ማያና ቶፕራክ ይባላሉ። አሁን ቱባ ተዋናይት ብቻ አልነበረችም፣ እናትም ሆናለች። ነገር ግን ህይወት እንደገና ፈተና መጣባት። ፍቅር አልቆ ግንኙነት ተሰበረ። በ2017 እንደ አውሮፓውያን አቆጣጠር እሷና ባሏ ተለያዩ። ይህ ቀላል አልነበረም ለአንዲት ሴት፣ ለአንዲት እናት፣ ለአንዲት አርቲስት። ግን ቱባ አልተሰበረችም። እሷ ቆመች፣ ተነሳች፣ ቀጠለች። ልጆቿን እያሳደገች፣ ስራዋን እያበረከተች፣ እንደገና ለምን አስደነቀች። ዛሬ ቱባ ቡይኩስቱም የቱርክ ብቻ አይደለች፣ እሷ የዓለም አቀፍ ኮከብ ናት። ከፍተኛ ተከፋይ ተዋናይት፣ ብዙ ሽልማቶች ያላት፣ ሚሊዮኖች የሚወዷት። ነገር ግን ከዚህ ሁሉ በላይ እሷ አንደኛ ሰው ናት። ህልም ያላት፣ ችግር ያጋጠማት ግን ያልወደቀች። ስኬት በአንድ ቀን አይመጣም። ነገር ግን ማቋረጥን ካልመረጥን በእርግጠኝነት እንደርሳለን። እንደርሳለን። እንደዚህ ያሉ የህይወት ታሪኮችን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። በሌላ አስደናቂ የቱርክ ተዋናይ ታሪክ በቅርቡ እንመጣለን። ባይ ባይ።